ይህ ቦታ 4 ኪሎ ነው። አሁን ግን ሙሉ በሙሉ ተቀይሮ ነው። ሰላም ጤና ይስጥልኝ። ዛሬ የምንገኘው የኢትዮጵያ ፖለቲካ ማዕከል የታሪክ መዝገብ እና ዘመናዊ ስልጣኔ ምልክት የሆነችው 4 ኪሎ ነው። 4 ኪሎ ለብዙዎቻችን ዝም ብሎ ሰፈር ወይም አደባባይ አይደለም። የሀገሪቱን ትልቅ ታሪክ የያዘች ያው የመንግስታት እና የህዝብ ታሪክ መጽሐፍ ናት። ነገር ግን በትላንትናው ዕለት የምናውቃት 4 ኪሎ ታሪካዊ ቦታ አሁን መልኳን ሙሉ በሙሉ ቀይራለች። በዚህ ቪዲዮ ከ1930ዎቹ ታሪካዊ አመራረት ጀምሮ በታሪክ ውስጥ ስላለፈችባቸው ውጣ ወረዶች እና አሁን እስከ 2026 አስገራሚ የኮሪደር ልማት ድረስ ያለውን ድንቅ የጊዜ ጥልቀት አብረን እንቃኛለን። ለመሆኑ 4 ኪሎ ወይም በይፋዊ ስሙ የሚያዝያ 27 አደባባይ እንዴት እንደተመሰረተ ያውቃሉ? ይህ ታዋቂ አደባባይ መጀመሪያ በ1930 ዓ.ም አካባቢ በቀዳማዊ ኃይለ ሥላሴ የንግስ በዓል መታሰቢያነት እንደሆነ የታሰበው ግንባታ ተጀምሮ ነበር። ነገር ግን ፋሽስት ጣሊያን ሀገራችንን በወረረችበት ወቅት ግንባታው ተቋርጦ የነበረው በእርሶ ነበር። ሀገራችን ነፃነቷን ከተቀናጀች በኋላ በ1941 ዓመት የድል ሐውልቱ በድጋሚ በግርማ ሞገስ ቆመ። በሐውልቱ አናት ላይ የምታዩት የአንበሳ ምስል እና የሃይማኖት ሰንደቅ ዓላማ የኢትዮጵያን ሰላም፣ ዘላለማዊ ነፃነትና ዋንነት የሚያበስር ነው። አንድ በ60ዎቹ እና በ70ዎቹ ዓመታት አካባቢ እጅግ ሰፊ ክፍት እና መኪኖች በብዛት የማይታዩበት የተረጋጋ ሰፈር ነበር። ቤቶቹ ቢሆኑ ጥንታዊ ከተማዋን ስነ ህንፃ ጥበብ የሚያሳዩ ነበሩ። ለብዙ አስርተ ዓመታት 4 ኪሎ የእውቀትና የስልጣኔ መፍለቂያ ሆና ኖራለች። የሀገሪቱ አንጋፋው የአዲስ አበባ ዩኒቨርሲቲ የሳይንስ ፋካልቲ፣ ታሪካዊ ታላቁ ቤተ መንግስትና የህዝብ ተወካዮች ምክር ቤት ፓርላማው የሚገኙት እዚሁ 4 ኪሎ ነው። ይህ ማለት የኢትዮጵያ ዕጣ ፈንታ የሚወስንባቸው ትልቅ የሀገር ውሳኔዎች የባረቁበት እዚህ ቦታ ነው። ስንትና ስንት የተማሩ ወጣቶች፣ ምሁራንና መሪዎች በዚህ አደባባይ አልፈዋል። ትናንት በዚህ መንገድ ስናልፍ የነበሩት የድሮ ሻይ ቤቶች፣ ታሪካዊ ግንቦች እና የሰዎች ግርግር ዛሬ ግን በአዲሱ ትውልድ ልብ ውስጥ ጥልቅ ትዝታ ሆኖ ቀርቷል። አሁን ወደ ዛሬው እጅግ አስደናቂ ገጽታ እንምጣ። በአሁኑ ሰዓት በተከናወኑ መጠነ ሰፊ የኮሪደር ልማት ምክንያት 4 ኪሎ ለመጀመሪያ ጊዜ የሚያንሰው አዲስ አበባ ሳይሆን ትልቅ የአውሮፓ ከተማ ውስጥ ያለ ሊመስለው ይችላል። በተለይ ከአራዳ ፓርክ ተነስቶ በታሪካዊ የወንዝ ዳርቻ ልማት ሪቨርሳይድ ዴቨሎፕመንት አልፎ እስከ ጊዮን ሆቴል ድረስ ያለው መስመር ሙሉ በሙሉ ተቀይረዋል። መንገዶቹ ለእግረኞች እጅግ በጣም ምቹ ሆነው ተሰርተዋል። በሌሊት የሚያበሩ ዘመናዊ መብራቶች፣ አረንጓዴ ተክሎች፣ ማረፊያ አግዳሚ ወንበሮች፣ የብስክሌት መንገጃ መንገዶች ተካተውበታል። ይህ ልማት ከተማዋን ወደ እውነተኛ ስሟ አዲስ አበባነት እየቀየራት ይገኛል። ታሪክና ዘመናዊነት በአንድ ቦታ ተስማምቶ ሲገናኙ ዛሬዋን ውብ 4 ኪሎን ሰጥቶናል። ትላንታዋ ታሪካዊ ደስታ ሳይጠፋ የዛሬዋ ዘመናዊ ተከሉ ሁላችንም ትልቅ ኩራት ነው። እናንተስ በ4 ኪሎ ላይ የመጣውን ይህን ታላቅ ለውጥ እንዴት በአካል ሄዳችሁ ጎብኝታችኋል? አስተያየታችሁን ኮሜንት ላይ ጻፉልኝ። ቀጣይ የትኛው የአዲስ አበባ ታሪካዊ ቦታ ቪዲዮ ጎበኝ ትፈልጋላችሁ? ቪዲዮን ከወደዳችሁ ላይክ ማድረጋችሁን፣ የቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን ቤተሰብ መሆኑን አትርሱ። የሚቀጥለው ቪዲዮ እስከ ቸር ሰንብቱ።